ገና አወጣለሁ። ገና ብዙ ሚስጥር ትሰማላችሁ። ገና ብዙ ጉድ ታያላችሁ። ብቻሽን ነው ማስወራሽ። እኔ አትችለኝም። አሳያለሁ። ዘመድኩን ነቀለ። አሳያለሁ። ዘመድኩን ነቀለ። እኔ በጣም ብዙ ስትለፈልፍ መልስ ያልሰጠውህ ኦሬዲ የሞትክ ሰው ስለሆንክ ነው። አንተ በአማራ ትግል ውስጥ የቀረው ብናኝህ ብቻ ነው። ብናኝህ ብቻ ነው። እርግማና ሁላ እኮ አለ። እስቲ አምጣውና ስትረግመኝ ተታይ ስጋን ነው በተስተስ አድርጌ የምበላ ሁላ ቆጥለኛለች። አላስበላሽ። እኔ ብጸድቅ በአማራ ጉዳይ ጸድቃለሁ ምለው። ለዚህ በአማራ ጉዳይ ነው የምጸድቀው። በምንም መንገድ በአራቱም አቅጣጫ ገብተህ የምትፈተፍትበት የፋኖ ትግል የለም። ባይዘዌ ከሰሞኑ በተነሳው አቧራ በተለየ መልኩ መጠህ እንደዚህ የምትንቦጫረቀው ያለው ጮቄ ተራራ ላይ ነኝ እያልክ 48 ሰዓት መረጃ እየሰጠህ የገዛ ወንድሞቹን የሚያሰድብ መንጋ አስቀምጠ ስለነበረ ነው። ዛሬ እንደዚህ የምትንበጫበጨው ያ ያስቀመጥከውን መንጋ ጉርምቦን ማነቅ ስለጀመርን ነው። ዘመድኩን በቀለ ልንገርህና ላንተ ማለት ነው። ትክክለኛ እርምጃ ወስዷል። ከማሪሸት እጅ የተገኘው መረጃ የሚዘገንን ነው። የሚዘገንን ምን እንደምታመጡ እናያለን። ህዝብ እንደ ህዝብ ተሰድቦ የታባ እንደምትገባና የትም አትሻገርም። የደሙ ሞልቷል፣ ጽዋው ሞልቷል። ጠቀመም አልጠቀመም ዘመነንና ዝናቡን ገላችሁ እናንተ ሌላ ስራ ነበር ልትሰሩ የፈለጋችሁት። እግዚአብሔር ያኛውንም ወደ ሌላ ቦታ ገለል አድርጎታል። ይሄኛውም ደግሞ ህዝብ አለ። ያው አላስበላ ስል የምትለኝን ስሙ። አንተካካ እና ህዝባለ ጨራም ወይኛ አልጫ አፈር መሬት ያስበላ። ወንድ ልጅ እንዳንተ ከሆነ ተሰልቦ ነው መቀመጥ ያለበት። አንተሸንታ ያዝልኝ። የስልብ ጉዳይ ሲመጣ የታወቀ ነው። ቤተልሔም ዳኛቸው ዘውዴ መገርሳ እና አንቺ አባገዳ አረፊ ግን ቀጤ ምን አገባኝ። ስማት ከመጀመሪያ አድርጋት። ሰው ምን ልለ ነው? አንዴ ወንድሟ አንዴ ገበጥሱ አንዴ ምናምን አንተ ያ የነበረ ጸጋ ሁሉ ተገፎ ማለት ነው። አፈር ዱቄት ገብተህ የፈለገ 48 ሰዓት ብትንበጫበጭ ማለት ነው። ቶ ቤተልሔምን ተዋት፣ ቶ አማራውን ተው። የኢትዮጵያ ህዝብ በሙሉ እዚህ ምድር ላይ ሊሰማውና ሊያዩ የማይፈልገው ሰው ቢኖር ዘመድኩን በቀለ የተባልከ በጭባጫ ተላ። አሁን እኔ እንዳልኩ ኦሬዲ ለሞተ ሰው ለብናኝ ሰው ቤት ከፍቼ ዘመድኩን በቀለ ምናምን እያልኩ እሱ ጊዜ አልፏል። ምክንያቱም ኦሬዲ ኢሬሌቫንት አድርገንህ ጥግህን ይዘህ አልቃሽ አድርገናል። ይሄንን ዩቲዩብ እና ቲክቶክ ዛሬ የምትጠቀመው ያለው ሰርቶ መብላት ስለማትችል ለሆድህ ስትል እንጂ የምትጠቅመው ሀገርም የምትጠቅመው ህዝብ ስላለ አይደለም። ማንም ዞር ብሎ አያይህም በዚህ ሰዓት ማንም ሰው ማለት ነው። አንተካካ እና ህዝባለ ጨራም ወይኛ አልጫ አፈር መሬት ያስበላ። ወንድ ልጅ እንዳንተ ከሆነ ተሰልቦ ነው መቀመጥ ያለበት። አንተሸንታ ተሰልቦ። ምክንያቱም እንዳንተ አሜተኛ ወይ እኔ ዘመድኩን በቀለ ቀጥቅጬ ጨፍልቅ እበት ነህ እበት። እኔን ቤተልሔም ዳኛቸው እኔ አንዷን ጀግና ማሸነፍ አልቻልክም። ሚሊዮኑን ሽንታ ማሸነፈዋል። አዎ ሚሊዮን ሽንታ አለ። ወንድ መሳይ ጀግና መሳይ አስመሳይ ሚሊዮን ሽንታ ሞነጥክ ነው አሸነፈዋል። እኔን አንዷን ቤተልሔም ዳኛቸውን ግን ጀግናዋን ግን ማሸነፍ አልቻልክም። አትችልም ነው የምልህ። ማሸነፍ አትችልም። እኔ ቤተልሔምን እቀጠቅጥሃለሁ ገና እንደ እባብ ስለሆንክ ማለት ነው። አናት ግን እንደ እባብ ቀጥቅጬ ማለት ነው ማንጠለጥልህ ገና እኔ ነው የምልህ። ዘመድኩን በቀለ አንተ ዘመድኩን ነቀለ አንተ ጃል ቆቱ ማለት ነው። አንተ ጃል ቆቱ አንተ ብስብስ እና ምን ልልህ ነው? እና እንዲህ እየጠጣው ነው እንግዲህ ማጠጣት። እኔም ማገዳን አባገዳ አለ ማገዳ እንደዚህ እየጮኸችብኝ ነው። አላስበላም። የዶሮ ፋብሪካ የለ፣ ገንዘብ ነው የለም። በአማራ ፋኖ በጎጃም መነገድ የለም፣ በዝናቡ መነገድ የለም፣ በማሪሸት የለም። ዋጋውን ያገኛል ሁሉም። አስረስ ማሬ
ጥላሁን በቅርቡ እጃቸውን ይሰጣሉ። ያውም ደግሞ ከተረፉ ነው። የዛን ሁሉ ደም አፍሰው ከተረፉ ነው። ከተረፉ ደጋዳሙትን ኦሮሞ አምጥታችሁ እያሰደባችሁ ምንም ነገር አታመጣም። በዛ ወንድሜ ሸዶሮ ቤት ሞክረው ነው የምልህ። ማን አባህ አስገብቶ አንተ የምትገባበትን ታውቀው የለን ገብተህ የምታቦካበትን ታውቀዋለህ። ገብተህ የምታቦክበትን ማለት ነው። እና አንተ ይሁን ሬሳ ዝተት ማለት ነው። የሰው ሬሳ መንግስተ ሰማያት ካለ ምገባ ከሆነ አምናለሁ። በአማራ ጉዳይ ነው ምገባው። እንደዚህ አይነት ግሪሳዎች፣ እንደዚህ አይነት ነቀርሳዎችን አልቅቶችን ከላያቸው ላይ አራግፌ ብቻዬን ረዳት አልፈልግ ምን አልፈልግ። ሁሌ እናገራለሁ። ከአማራ ትግል እኔ የማተርፈው ስድብ፣ መሰደብ፣ መረገም ደንታ አይደለም፣ ጉዳይ አይደለም። ስትሰድበኝ ውለህ ስትሰድበኝ እደር፣ ስትረግመኝ ዋል። እኔ ግን ለታሪክ አስቀምጣለሁ። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። ይሄ ለታሪክ ይቀመጣል። የነገ ትውልድ እንዲህ አይነት ስም ሰው አለ ይላል። ያው አላስበላ ስል የምትለኝን ስሙ። እኔ በጣም ከምኮራበት አንዱና ትልቁ ነገር እንዳንተ አይነቱን ቆሻሻ የወንድ አልጫ ማለት ነው ከዚህ ትግል ብቻ አይደለም ከኢትዮጵያኖች አንጀት አውልቀን መጣላችን ጭምር ነው። አሁን ዝም ብለህ ነው የምትፈራገጠው። ዝም ብለህ ትፈራገጣለህ። ቤት ከፍተህ እዛ ሳተላይት ተገደጉሉታል። ፈሳ ጥራጊያ ማለት ነው። ብናኝ ነህ ለኔ። አብዛኞቻችን ላንተ አሁን ላይ መልስ ማንሰጥ ምንም ማምጣት ስለማትችል ነው። በሃይማኖት ሰበብ ገተህ ዛሬ ብድቅ ብለህ ጥላሁን አበጀን ያሳደገችው ምናምን ታዜ መስፍና አስረስ ማረዳምጤ ጉሮሮ ይዘጋ ቅማላ ሰራዊት አለ ወንድ ነው። እዚህ በስድብ ጥይት ያልበገረው ሰው በስድብ የምታስወጡት አይደለም። እኔ ግን ስድቤን እየጠጣው በማገዳዋ ማገዳ አልማዝ ባለጭራ እየሞለጨችኝ ያለው ማለት ነው። ክስ መጣ እንግዲህ ደግሞ እናንተ ታብታብ አድርጉ እዚህ ውስጥ ያላችሁ ቅማላም ነው የምልህ። ዛሬ የጀግናው አስረስ ማረዳምጤ ሀቅ መላው አማራ ያውቀዋል። ዛሬ የሱን ብቃትና የሱን ችሎታ የሱን አቅም መላው አመራር ያውቀዋል። አንተማ አማራን መሪ ለማሳጣትና አንተ የምትፈልገውን አምጥተን ለመጫን ቆቱ ኦሮሞ ነኝ ብለህ በኦሮሞነት የምትኮራው ቅማላሙ ማለት ነው መጣ ማለት ነው። በስባሳ አሁን ስለወደቅና እንክትክት ወድቆ ማለት ነው ፊት ሁሉ ሲያስጠላ። አሁንማ ምን ያወዛል እንዴ? ያቺ ኮፍያና ዱላ የጣልካት ግን እንዲህ ያርክ በቃ ነጠላህን ልብስ አሁን እኮ ጣልከው እኮ ነጠላ የለ ዘንግ የለ ምን የለ ጥለኸው ማለት ነው። ከማንም ተራ ሰው በታች ነው። በዛ ላይ ሰው ሁሉ የሚጸየፍ ቆሻሻ ማለት ነው። መልስም አልሰጠ በዛ ምክንያት ነው። 48 ሰዓት ብትለፈልፍ ልትፈጥረው የምትችለው ነገር እንደሌለ ጠንቅቄ ቤት ያውቃል። ጃል ቆቱ ማለት ነው። አንተ ጃል ቆቱ፣ አንተ ብስስ፣ አንተ ግማታም ገዳይ ማለት ነው። አንተ ገዳይ አንተ እጅህን ማለት ነው ቁምጥምጡን አውጥተን ከዚህ ትግል ጥግህን እንድትይዝ አድርገናል። በተለይ እኔ አድርጌያለሁ። እኔ ሴቷ ቤት የለም ማለት ነው። አሁንም ገና ርዝራዡን ያንተን ርዝራዥ ሁሉ ቆርጬ ገና ጥላለሁ። ቃል ለምድር ለሰማይ ማለት ነው። ራቆትህን ነው ማስቀራ ቀርታል። ኦሬዲ ምንም የቀርብናኝ ነህ አንተ እና አትንበጫበጭ። እኔ አሁን ላንተ ጊዜ ሰጥቼ ምናምን ጽፍብሃለሁ። በፌስቡክም አንድ ሙሉ ገጻውን ጽፍብሃለሁ የተወሰነ ማለት ነው። አተላ ጉዳቂ ማለት ነው። ወደ መጨረሻው ዝግጅታችን እንሄዳለን። ስልካችሁን የመስመር ስልኬ ሰሞኑን ነው የሚመልሱልኝ። እንግዲህ እንዲህ ይገጥማል ብለዋል። ሲም ይቃጠላል ብለዋል። ሲም ተቃጥሎ አዲስ ሲም አወጣለሁ እና ስልኬን ቁጥሬን አስመልሳለሁ። እስከዛው ግን ዋትስአፕ ምናምኑ ስለሚሰራ በኋላ ተዘጋጃላችሁ እና እንዲህ እየጠጣው ነው እንግዲህ ማጠጣት ነው ማገዳን አባገዳ አለ ማገዳ አለ ማገዳ እንደዚህ እየጮኸችብኝ ነው። አላስበላም የዶሮ ፋብሪካ የለ፣ ገንዘብ ነው የለም፣ በአማራ ፋኖ በጎጃም መነገድ የለም፣ በዝናቡ መነገድ የለም፣ በማሪሸት የለም። ዋጋውን ያገኛል ሁሉ። አስረስ ማሬ ጥላሁን በቅርቡ እጃቸውን ይሰጣሉ። ያውም ደግሞ ከተረፉ ነው። የዛን ሁሉ ደም አፍሰው ከተረፉ ነው። ከተረፉ ደጋዳሙትን ኦሮሞ አምጥታችሁ እያሰደባችሁ የዳሞትን ህዝብ እንደ ህዝብ እያሰደባችሁ
በላይነህ ሰጥ አድርጌ ኦሮሞ ነው። ኦሮሞ አምጥታችሁ እያሰደባችሁ የሚኒሊክ እዝ ራሱ ገና ይጠየቃል። እነ ምሬ ወዳጆ ትላንት ወጥተዋል። 3 ወር ቆይተው አስወጥቻቸዋለሁ። ትላንት ያሰባችሁት ሌላ ነበር። እናንተ አስወጥቻለሁ። እሱን ሮብ እመጣበታለሁ። ምሬ ወዳጆ ወጥቷል። አሁን መከላከያ ምናምን የለም ተብሎ ያሰባችሁት ያቀዳችሁት እቅድ ነበረ። ዝናቡ እና የደጋዳሙት ህዝብ አጠቃላይ ጎጃም ፋኖ ትክክለኛ እርምጃ ወስዷል። ከማርሸት እጅ የተገኘው መረጃ የሚዘገንን ነው። የሚዘገንን